ዛሬ እስኪ የሆነ ታሪክ ይላጫውታችሁ። እውነተኛ ታሪክ ነው። ድሮ ነው ላይክ ጀጅ እንዳታረጉኝ። ግን ከ2 ዓመት በፊት የሆነ ቀን ገንዘብ የለኝም መርቦኝ ምናምን መንገድ ላይ ቁጭ ብዬ ለምን የዴሊቨሪ ስራ አልጀምርም አልኩኝና የሆነ አፕሊኬሽን ዳውንሎድ አድርጌ ፉድ ዴሊቨሪ ከዛ ተመዘገብኩ ምናምን ደን የመጀመሪያ ኦርደር ታዘዝኩ ማለት ነው። ከዛ ሄድኩኝ ምግብ ቤት ምናምን ከዛ ተቀበልኳቸው ምግቡን ከዛ ወይኔ ዲሌት ሳላደርገው አፕሊኬሽን ወንድሜ ብቸኝነት ይሰማል። ዛሬ አንድ እውነታ ልንገርህ። ሆድህ ውስጥ ከሚሊዮኖች በላይ የሚቆጠሩ ባክቴሪያዎች አሉ። አንተ ማለት ለነዛ ባክቴሪያዎች ዓለማቸው ነህ። ጭር ባለ ስፍራ ሳይኖር ተመልካች አንተ ሙዳት ስነግራት ቀጥታ ነው ብሎክ ያደረገች። ምንድነው አይደል? እኔ አላውቅም። ና እንሩጥ፣ እንደበቅ። ለምን አንተ ወፍራም ስለሆንክ እኔ ቀጭን ስለሆንክ እንደበቅ። መሮጥ ስለምንችል አንተ ስለማትችል። ይቅርታ ወንድሜ፣ ሰላሙንልኝ። ወይኔ ግዴ አይደር እንዲመጣ መሮጥ ይችላል። አንተ መዳይ ነው ሰሩ ና ብጭ ብጭ ሸበላው ጎመዛነኔ ነይናማ በደማው ጊዮርጊስ አመላክቱኝማ ወፋን በመረቡ እንዳላስለመደ የታከል ይደናወሮ ወደተ ድማም ድማም ገላ ድማም ድማም ገላ የታውናኔ እብድናት እብድናት እብድ ነው ምንድነው? ና ባታ ፈጣን ማን እንደሆንኩ ታውቃለህ? ምንድነው? ማን ቤንቴን ነኝ ቤንቴን ነኝ። ምንድነው? ቀየርብሃለሁ። ምንድነው? ሰው የለም እንደዚህ አካባቢ ስቀየር ምን ትፈልጋለህ? እይ ሰላም ነው። ታርዛን እባላለሁ እኔ። ታርዛን እዚህ ከዝንጀሮች ጋር የምኖረው እዚህ ጫካ ውስጥ። አንተ ሰው አይደለህ እንዴ? አይደለኝ። ይሄ ምንድን የሚበላ ነው? አረ ካሜራ ነው እንዴ? አንተ ቆይ ታረቀኝ አይደለህ እንዴ? ታውቀኛለህ እንዴ? 2 ዓመት ሙሉ ጠፍተህ እዚህ ጫካ ውስጥ ምን ሰራለህ? ወንድሜ ታውቀኛለህ? ስማ የቤት ኪራይ ከብዶኝ ነው ዛሬ ከተማ ኑሮ አልቻልኩትም። ተረጋጋ። ለዚህ በጣም ደስ ይላል ከዝንጀሮች ጋር መኖር እዚህ ጫካ ውስጥ። እኔ ታረቀኝ ታርዛን ነኝ ወንድሜ። እሺ ቆይ አጎቴ እየጠራ በቃ እቤት ግባ እየተባልኩ ነው። ቻው ኦ መንጂ ሻምሹሪን ሺሳምሳ ኡጅላይ የውሻን ነጋግርም ጨዋታው ይቅርብኝ ቁጭ በል ከጎኔ ፓርቲጃኖ ሴልታዌሪያ ሄላቻው ሰው ልመድ ገላዬ ይቆጭሃል ተው በኋላ ይቆጭሃል ተው በኋላ። አንተ ያማል እንዴ? አንሺ ነው ምን ሆነ ነው? ችግር አለ እንዴ? ምን ሆነ ነው? ያማል እንዴ? በሽተኛ ሰው ልመድ ወንድሜ ሺህ ጊዜ ብትጨነቅ እንዳትጨነቅ። አገማጣውን ወሰን ተጉዳም ሰው አትያማል እንዴ? ና ያውት ምን እየሰራ ነው? ባካ አይሰራም ይሄ ነገር። ለምን አሚጎስ አንበደርም? ምንድነው አሚጎስ? አሚጎስ ብድርና ቁጠባ፣ ለመኪና ብድር ልዩ አማራጭ፣ ለንግድ ማስፋፊያ ልዩ አማራጭ፣ ለወለድ ነፃ ብድር አገልግሎት፣ እንቁ የሴቶች ብድር ቅናሽ ወለድ። እነዚህን ያለምንም ቆይታ ጊዜ ስንሰጣቸው የነበረውን አገልግሎቶች ሊገባደዱ 10 ቀናቶች ብቻ ቀርቶታል። ስለዚህ ቶሎ ብላችሁ አሚጎስ ሄዳችሁ ተመዝገቡ። ያሟል ቅርታ መቀመጥ ይቻላል። ለብሩ መተማታናግረኝ ከቅድም ጀምሮ የምታዩኝ እኮ አውቀዋለሁ። ምን ጊዜው ሰላምታ እኮ ኖርማል ነው። ቶቶ ራዮሽ ምን ቶ የስልክን ካሜራ ብታኮምተኝ ቋል ሌላው ቀስ ብሎ ይደርሳል። ለዛሬ ግን አትወቅ ማልበል ይሳቅ እንታቀኛል እንገናኝ
አረማን ተነስ ዳይኖሰሮቹ እየመጡ ነው ሻሞላን ያዝና እንፋለም ምን ሃይ መማር ትወዳለች እና ይታታል በእናትህ ተነሳ ጭራቅረሽታችን እየጠበቀችን ነው ምን ማለት ነው ያረጋኛል አንፎላ ያረጋኛል ምን ማለት በህይወትህ ከኔ ጋር ያሳለፍከው ማትረሳው ገጠመኝ ምንድነው ሀገራችን ኬንያ መዋጋት አለብህ ተመልካች በውበት ቁንጅና ማነ ስማ ቲክቶክ አካውንትን ትሸጣለህ? የኔን የቲክቶክ አካውንት ነው? ብሸጠውም ላንተ አልሸጠውም። ጃኖ ማርኬት ላይ ወስጄ ነው የምሸጠው። ምንድነው የፈለከውን ያህል ፎሎወር ያለው የሶሻል ሚዲያ አካውንት ጃኖ ማርኬትን ተጠቅመህ መግዛትም ሆነ መሸጥ ትችላለህ። እንዲሁም ለካምፓኒዎች፣ ለድርጅቶችና ለማንኛውም ግለሰብ የፈለጉትን ያህል ፎሎወር እና ቪው ያለው የሶሻል ሚዲያ አካውንት ይሄንን የምታየውን የጃኖ ማርኬት ዌብሳይት ተጠቅመው መግዛትም ሆነ መሸጥ ይችላሉ። እንዲሁም ከሀገር ውስጥም ከሀገር ውጭም ላሉ ሰዎች የክፍያ መንገዱ ስለተመቻቸ እንደፈለጉ መግዛትም ሆነ መሸጥ ይችላሉ። እንዴ አይ ቲንክ እኔ ነኝ እንቅልፍ ያልጨረስኩ This is the end. ብቸኛ ሆኛለሁ እኔማ ብቸኛ ሆኛለሁ እኔማ ያገለች ከጓኔ ሆኜማ አረና የለኝም የኔ ዓለም አረና የለኝም የኔ ዓለም ከኔ አልሆነልኝ ወደል ወያን ሁሉ የኔ ዓለም ላይ ወላው ሰመሽም የኔ ዓለም ላይ ወላው ሰመሽም ቃል ቡቲክስ ነው እኔም ልብሴን ዲዛይን ማድረግ ጀምሬያለሁ። ከላይ የሚገርም ሹራብ ሱሪ እንደው ቆይ እዚህ ጋር ሁለት ጫማ አለ፣ ከዛ ነጭ ካልሲ፣ ከዛ የሚገርም ሱሪ አለ፣ ስራይ ፓንት ደን እዚህ ጋር ሹራብ አለ። ከዛ በጣም ጸዴ ነው ማለት ነው። ይሄን እንትን ያልኩ ከቃል ቡቲክ ነው። ይመቻችሁ። ይታያል ማንጂ ይችላል ማንጂ ሻምፒዮን አገባ አሰዳታ ሁለት ምን ይጠበቅነው ይችላል ዋው እንችላለን እኛ ስለምንችል ነው። ደገመው አረ ሪፕሌይ ነው አዝዬ እንዳስደው አርሰናል ላይ ሳተው ምድረ ወያላ አንድ ሰው እንዳያወራኝ ከተማችንን አስመልሰናል። በእጅ ይችላል 180 ዓመት አንድ ሰው እንዳያወራኝ ኮመንት ላይ አንድ ሰው አይ ከተሳሳትኩ አግባኝ። ግን ወተት ቀይ ነው አይደል? መልአክ የሚሆን የሚያስቀጣ ቢሆን ኖሮ ጉድህ ፈልቶ ነበር። ስም ማነው ምናምን ብዬ ማካበድ አልፈልግም። ካሁን በኋላ የኔ ነው ስም። ሶሪ ጓደኛዬ ተመችታት ነበርና ቆንጆ ነህ እያለች ነው እዛ ጋር። አረ በስመ አብ አባቴ አንድ ፎቶ ታነሳኛለህ? ይቻላል። በጣም ማምሰል ጥሩ ነው። በቃ ይኸው ቴንክ ዩ እንዴ አሎ የመክሪያ ክፍል ምንድን አንተ ወራ አለፈው እኮ የመክሪያ ክፍል ምንድን ምን አባቱ ነው በእናታችሁ ወንድሜ ምንድን ነው የምትለኝ በቤቴ በእናትህ እኔ እኮ ነኝ አከራየሁ በጣም ይቀር ሰላም የለህም እንዴ አንዴ አማል እንዴ ተከራይ እኮ ነህ በሽተኛ ነህ እኔ በቤቴ ሰላም ነሳኝ እኮ በእናትህ ግባና ተኛ በእናትህ የሞል ወዲህ ነው የምሄደው አለ የመክሪያ ክፍል በዓለም ላይ ብትጎበኙት በጣም ደስ የሚላችሁ ቦታ ምንድን ነው? መካ ወይም መዲና። እንደ ኢትዮጵያ እንደ ሀገር ከጠየቀኝ አልነጃሽ። አሁን ቀጥታ ይዤሽ ብሄድስ? እየቀለድክብኝ ነው? የእውነት ሴት ልጅ በሸሪያው ብቻዋን አትሄድም። ከባለቤቴ ጋር ብሄድ ደስ ይለኛል። ስለዚህ አንቺና ባለቤትሽ አሁን ቀጥታ ይዣችሁ ብሄድ ደስተኛ ነሽ? ደስ ይለኛል። ቀልድህን ካልሆነ እንግዲህ አሁን ጉዟችንን ወደ አልነጃሽ ጀምረናል። በመኪና ደግሞ ጉዟችንን ቀጥለናል። እንግዲህ አልነጃሽ ደርሰናል። 700 ምናምን ኪሎ ሜትር አልፈን የመጣ ነው። الله الصمد لم يلد ولم يولد إنهم في الدنيا حسنة ولا أجر الآخرة أكبر جت من الدنيا وهي بك مؤمنة سبحان الله والله በጣም ነው ደስ ያለው። አብራቸውን እንግዲህ እንድንዘይር አላህ ፈቅዶልናል። ሱብሃን አላህ ወላሂ በጣም ደስተኛ ነኝ። ተፈልግ ነበረ መጎብኘት አልሐምዱሊላህ ደግሞ አሁን ወፈቀኛል። ወላሂ በጣም ደስ ያለኝ በጣም አሁን ማላውቀው ሰርግ ውስጥ ነው ያለው። በጣም ይቅርታ ስላቋረጥኳችሁ። መልካም ምኞቴን ለመግለጽ ስለፈለኩኝ ነው። ለዮኒና ለኤድ አክቹሊ በእነሱ ሰርግ እኔ ነኝ የተጠቀምኩት። የእውነት በጣም ነው ደስ ያለኝ። አልገባም ላይ በቃ የሚሆን አልመሰለኝም ነበር። አሁን አብሮ እንኳን ስሜት ሰው የለም ላይ ጀሞ ብቻ ነው የቀረው። ስለዚህ ቴንኪው ብቻ መልካም የጋብቻ ዘመን ይሁንላችሁ። ፈታ በሉ።
እንቧ እሰይ ምርጧ መላ ይዤ ልምጣ በደህና ጊዜ ልንቃ አንቺም እንቧ እሰይ ምርጧ